ይገርማል። በዛሬው ዕለት ታሪካዊቷን የግምጃ ቤት ከተማን የምንዳስበት የአንድ ደቂቃ አጭር ፕሮግራም ይኖረናል። ግምጃ ቤት ከተማ ወይም አዊ ድሙ ከ300 ዓመታት በፊት እንደተመሰረተች ታሪክ የሚያውቁ የአካባቢው ነዋሪዎች ይናገራሉ። አዊ ድሙ ተብሎ የከተማዋ ወይም አዊ ድሙ ተብላ የከተማዋ ስያሜ መሰየሙ እንዲህ ነው። አጼ ዮሐንስ የተባሉ የሀገሪቱ ንጉስ ሀገሪቱን በሚያስተዳድሩበት ዘመን ሃይማኖት አልባ ወይም አረማውያን መስለውት ክርስቲያኖችን በስህተት በማስጨፍጨፉ ምክንያት የፈጸመው ስህተት በአማኞች እንደተፈጸመ በመረዳቱ የደም ካሳ ጽላተ ማርያምን ወይም ወጨፎ ማርያምን የወርቅ ዘንጉን 3 ጊዜ ወርውሮ በሶስተኛው ዘንግ በተተከለችበት ታሪከኛዋና ጥንታዊት ቤተክርስቲያንም እንድትታነጽ አድርጓታል። በፈጸመው ጭፍጨፋም የደም ካሳ ጽላተ ማርያም በመሰጠቱ ምክንያት ድሙ ተብላ ተጠራች ሲሉ ታሪክ አዋቂዎቹ የተናገሩትን ዋቢ ለማድረግ ተሞክሯል። አዊ ድሙ አንኪሺ የሚባልም ታሪካዊ ስም አላት። ይህም ከሰባቱ የአገው ቤት አንዱ መሆኑን የሚያመላክት ሲሆን ማለትም ኳኩራ፣ ጫራ፣ ዚገም፣ አዘና፣ አንከሻ፣ መተከል፣ ዳንገላ ሲሆኑ አንኬሼ ከተሰኘው የአገውኛ ቃል እኔ እሻላለሁ የሚለውን ትርጓሜም የሚይዝ የአዊ ድሙ የግምጃ ቤት ከተማ ተጨማሪ ስሟ ነው። ይህች ከተማ በተፈጥሮ ሀብት በድንጋይ የጥሬ ዕቃ በጥርባ ሐይቅ እንዲሁም በጥንታዊት ገዳም በቅድስት ወጨፎ ማርያም ተውባና ተከብራ የምትኖር ብትሆንም የተፈለገውን ያክል እድገትን ባለማስመዝገብ የምትታማና ላለማደጓም የተለያዩ ምክንያቶች የሚደረደሩባት ከተማ ነች። ለምሳሌም ዜጎቿ ከተማዋን ከማሳደግ ሌሎች ከተሞችን ለእድገትና ለነዋሪነት መምረጥ እንዲሁም መንግስት አካባቢውን በትኩረት ተመልክቶት የእድገትና የልማት መርሆች ላይ የሚጠበቅበትን ድርሻ ያለመወጣት ለከተማዋ ለማደግ እንደ ምክንያትነት ይነሳሉ ሲሉ የተለያዩ ሚዲያዎች ያነጋገሯቸው የከተማዋ ነዋሪዎች ሲናገሩ ይደመጣሉ። ነገር ግን ተዝቆ ማለቅ ይቅርና ለመዛቅ ያልተሞከረበት ድንቅ ተፈጥሮ የታደለችው የአዊ ድሙ የግምጃ ቤት ከተማ በትኩረት ብትሰራ ምን ትላላችሁ? ሀሳብ አስተያየታችሁን በኮሜንት አሳውቁን። ሪፖርት፣ ሼር፣ ላይክ በማድረግ ትብብራችሁን ጠይቃለን።